ሰበር አሁን የገባ ነው። የቀድሞ የአማራ ብድርና ቁጠባ ተቋም የአሁኑ ጸደይ ባንክ ሲጠበቅ የነበረውን አዲስ ፕሬዝዳንት ሾሟል። ዘሀበሻ ከቀናት በፊት ባንኩን ለ25 ዓመታት ከህወሓት ዘመን ጀምሮ ማለት ነው ሲመሩ የቆዩት አቶ መኮንን የለውም ወሰን መነሳታቸውን መዘገቡ የሚታወቅ ነው። እሳቸው የተነሱበት ምክንያቱም ባንኩ ያለው የተበላሸ ብድር ከብሔራዊ ባንክ አስቀምጠው መጠን በጣም ያለፈ በመሆኑ እንደሆነ ገልጸ ነበረ። በዚህ መሰረት የቀድሞ የአማራ ብድርና ቁጠባ ተቋም ወይም ደግሞ የአሁኑ ጸደይ ባንክ አምስት የተለያዩ ሰዎችን የእጩ ማድረጉን ገልጸንላችሁ ነበረ። ከነዚህ መካከልም ደግሞ አቶ ይህን ዓለም አቅናው፣ የቡና ባንክ ቺፍ ፋይናንስ አቶ ለውጤ ጥሩሰው ታደለ፣ የቀድሞ የንብና የአማራ ባንክ ስራ አስፈጻሚ አቶ ሄኖክ ከበደ፣ እንደዚሁም በአሁን ሰዓት ላይ የአማራ ባንክን እየመሩ የሚገኙት ዶክተር ዮሐንስ አያሌው የቀድሞ የልማት ባንክ ፕሬዝዳንት ማለት ናቸው በእጩነት መቅረባቸውን ገልጸንላችሁ ነበረ። በዛሬው ዕለት የዘሀበሻ ምንጮች እንደገለጹልን የአማራ ባንክ ዋና ስራ አስፈጻሚ የሆኑት ዶክተር ዮሐንስ አያሌው የጸደይ ባንክ ዋና ስራ አስፈጻሚ ሆነው ተሹሟል። ሹመታቸውም በቀናት ውስጥ በይፋ እንደሚገለጽ ነግረውናል። ዶክተር ዮሐንስ በአማራ ባንክ ውስጥ የተበላሹ ብድሮችን በብዛት ማስመልሳቸው የሚታወቅ ሲሆን ይህን ተከትሎ ደግሞ ከፍተኛ የሚዲያ ዘመቻ ተከፍቶባቸው እንደነበረም የሚታወቅ ነው። ስለዚህም በአሁኑ ሰዓት ላይ ደግሞ የአማራ ባንክን እሳቸውን ተክቶ ማን ይመራዋል የሚለው ሌላኛው የሚጠበቅ ሹመት ይሆናል።